ባለሀብት መሆን ቀላል ነው። ሳይበደሩ፣ ሳያመልኩ ጣዖት፣ ጠንቋይ ሳይሄዱ፣ ውጪ ሳይሰደዱ፣ እርስ በርስ ሳይጋደሉ፣ ብድር ሳይጠይቁ፣ ሳይጣሉ፣ የግድ ባለስልጣን ሳይሆኑ ዝም ብሎ ከሜዳ ተነስቶ ቢዝነስ ፕላን አዘጋጅቶ ከጎበዝ ጋር ተሰልፎ ጊዜና ኢኮኖሚን በአግባቡ ተጠቅሞ እንደዚህ ባለሀብት መሆን ይቻላል። አባቴ ባለሀብት መሆን የባህል ጨዋታ ያክል ቀላል ነው። አትጨነቅ። አንፎ ነው የመጣሁት። ወደ ኦሮሚያ ክልል ነው፣ ራቅ ይላል። በጣም ስለምወደውና ስለምከታተለው ሚሊዮኔር ሆናለሁ ብዬ ስለማስብ ነው ከዛ የመጣሁት። እና ቤተሰቦቼ የሆነ ነገር ብዙ ነገር ሞክሬያለሁና በቃ ሳክስ ነው የሚሉኝ ሁሉም። ያ ቢዝነስ ለማድረግ ብዙ ጥረት አድርጌያለሁ። በአንተ ግን ሚሊዮኔሮች መንገድ እንደምቀየር እርግጠኛ ነኝ። ለምን እንደዚህ ያልኩት ፕሮግራምን እከታተላለሁ፣ ሀገሬ ላይ ማያለው፣ ቅዳሜ ቀን እከታተላለሁ፣ እሁድ ቀን ራሱ ስራ አለኝ። ይቺን ሰዓት ተጠቅሜ ነው የምመጣው ማለት ነው ለስራዬ ለቢዝነሴ ብዬ። ለመቁረጥ 10 ጊዜ መለካት እንደሚያስፈልግ ስለገባሽ። አዎ ዘመን ተለወጠ በሚደንቅ ሁኔታ፣ ትዕዛዙ ይደርሳል ካለህበት ቦታ። ታማኙ እኔ ነኝ ደክሞ ለሚሰራ፣ ቆርጬ የመጣሁ ባንዴ ላንሰራራ። ሰዎች ተጠቀሙኝ አትጠራጠሩኝ፣ በተጠንቀቅ ቆሜ እጠብቃለሁኝ፣ በተጠንቀቅ ቆሜ እጠብቃለሁኝ። በሚሊዮነር መንገድ ስልጠና ሰልጥኜ መስራትን መረጥኩኝ፣ ታማኛችሁ ሆኜ። ተላላኪ ብሎ እኔን ያጣ ካለ አሁኑ ያውርደኝ ፕላይ ስቶር ላይ አለ። አንተ ጊዜ ያጣህ ታታሪው ወንድሜ፣ ተላላኪ በለኝ ልጠብቅህ ቆሜ። አንተን ላገለግል ሁሌም ዝግጁ ነኝ፣ ስሜም አይጥፋብህ ተላላኪ በለኝ። ወዴትም ሳትሄድ ከስልክህ ላይ ጫነኝ። አመሰግናለሁ ሁልጊዜ ዘይረኝ፣ አመሰግናለሁ ሁልጊዜ ዘይረኝ። ተያዝ ተላላኪ። በጣም በሚገርም ሁኔታ በጣፈጠ አንደበቱና በሚገርም ኪነቱ እያብጠለጠለ ፒያዝ ያልወለዳችሁትን ልጅ ፒያዝ ተላላኪን ላኩ እያላችሁ ነው። አሁን የምሰለጥኑት በሳምንት አንድ ቀን ሻይና ቡና ውሃ እየቻልንና ባላችሁበት ሆናችሁ ነው። ነገር ግን መጠለያም ምግብም መጓጓዣም አልባሳትም ችለን ደግሞ መሰልጠን የምትፈልጉ ተራዶ አይደለም ለካሻሪ ብቁ የሆናችሁ 2 ዓመት ሳታቋርጡ የምትቀጥሉ በበላይ አትክልትና ስፔዛ ውስጥ በካሻሪነት የምትሰሩ ሴቶች መጻፍና ማንበብ ብቻ ትምህርት ደረጃ አንጠይቅም። መጻፍና ማንበብና አማርኛ ቋንቋ ቀላጥፎ መናገር ብቻ ነው የሚጠበቅባችሁ። ሴት የሆናችሁ 2 ዓመት የማታቋርጡ ላይፍ የማያታልላችሁ ስልክ ካልያዙ ካልተጀናጀኑ ቤተሰብ ጋር ካለ ደሞዜን ተቀብዬ ካላጠፋው ወደ ውጭ ካልወጣው የማትሉ ሴት ሰራተኞች 10 እንፈልጋለን። መጻፍ ማንበብ ብቻ የምትሉ የትኛውም ሃይማኖት፣ የትኛውም ብሔር፣ የትኛውም አካባቢ ይሁኑ ትምህርት ደረጃ ሲስፈልግ አይኑራችሁ። ብቻ ግን መጻፍ ማንበብና አቀረጣጥፎ መናገር መሽማት ስፔሻል ኬዝ የሌለባችሁ እነኚህን መጻፍ ማንበብና መናገር ብቻ የምትችሉ አጠቃላይ እኛ ጋር ነው የሚኖሩት፣ የሚበሉት፣ የሚመገቡት፣ የሚጠለሉት በሙሉ በእኛ ነው ማለት ነው። ከ2 ዓመት እስከ 5 ዓመት ነው እኛ ጋር መቆየት የሚቻለው። እስከ 2 ዓመት ግዴታ ነው። ከ5 ዓመት በላይ ደግሞ መቀጠል አይቻልም፣ ግዴታ ነው። በዚህ መሃል በስምምነት መኖር ይቻላል። የአካል ጉዳተኞችንም የክራንች ተጠቃሚ ያካትታል።